ሰላም እንዴት ናችሁ? የአውቶቴክ ዊዝ አብርሽ ቤተሰቦች፣ ዛሬ ደግሞ ስለ ካን ሲስተም እና የምናየው ካን ሲስተም ዘመናዊ መኪና ላይ ያለው ሲስተም ሲሆን ይሄም ከ2000 በፈረንጆቹ አቆጣጠር በፊት የነበሩ መኪኖች ለምሳሌ እነ ላንድ ሮቨር ካየነው ከኮምፒውተር ወደ ኮምፒውተር ዳታ ወይም ኢንፎርሜሽን ኤክስቼንጅ ለማድረግ ብዙ ዋይሮች ውስብስብ ዋይሮች ነበሩት እነዚህ መኪኖች ከአንድ ኮምፒውተር ያለው ዳታ ወይም ደግሞ ኢንፎርሜሽን ወደ ሌላኛው ኮምፒውተር ኤክስቼንጅ ለማድረግ በጣም ብዙ ዋይር ስለሆነ ውስብስብና አስቸጋሪ ሁኔታ ነበረ። ትርቡልሹት ለማድረግም ለመጠቀምም በጣም ቻሌንጅ ነበረ እነዚህ መኪኖች ላይ በዛን ሰዓት ላይ ማለት ነው። ስለዚህ በዛን ሰዓት ሶሉሽን ለማምጣት ምን ተፈጠረ? ካን ሲስተም በቦስች ካምፓኒ አማካኝነት ካን ሲስተም ተፈጠረ። ካን ሲስተም ምንድነው? ሁለት ዋየር ብቻ ካንና ካለው በመጠቀም ኮምፒውተር ቱ ኮምፒውተር ዳታ ኤክስቼንጅ እንዲደረግ ተደረገ ማለት ነው። አንድ ኮምፒውተር ከሌላኛ ኮምፒውተር ጋር ሁለት መስመር ብቻ በመጠቀም ዳታ እንዲለዋወጡ ተደርጓል ማለት ነው። ስለዚህ 1983 በፈረንጆቹ ቦስች ካምፓኒ ስራውን ከጀመረ በኋላ 1986 ላይ ኦፊሻሊ አስተዋውቋል ማለት ነው። ቦስች ካምፓኒ ካን ሲስተምን የትኛው መኪና ነው ለመጀመሪያ ጊዜ ካን ሲስተም የተሞከረበት ወይም ደግሞ ስራ የጀመረው የሚለው ካየነው ማርቼዲስ ቤንዝ W140S ክላስ የሚባለው መኪና ላይ 1991 ላይ ሙከራ ተደርጎለት በተሳካ ሁኔታ ተጀምሮ እስካሁን ድረስ ዘመናዊ መኪኖች ይህን ካን ሲስተም ይጠቀማሉ ማለት ነው። ስለዚህ ከፊቹ ብንጀምሮ ካን ማለት ምን ማለት ነው የሚለው ካየነው ኮንትሮለር ኤሪያ ኔትወርክ ማለት ነው። ይሄ ማለት ሁለት ኢሲዎች ወይም ደግሞ ሁለት ኮምፒውተሮችን ትዊስት በሆነችው ሁለት ገመድ ብቻ አገናኝቶ ዳታ ኤክስቼንጅ እንዲያደርጉ የሚያደርግ መካኒዝም ካን ሲስተም ይባላል ማለት ነው። ካን ሲስተም ለምን ያስፈልጋል? አስፈላጊነቱ ምንድነው የሚለውን ለማየት በመጀመሪያ ብዙ ኮምፒውተሮች ኢሲዩች ስላሉ መኪና ላይ እያንዳንዱን በዋየር በገመድ ማገናኘት ቻሌንጅ ስለሚሆን በተጨማሪም ደግሞ ከአንድ ጫፍ እስከ ሌላኛው ጫፍ ድረስ በገመድ ስናገናኝ እሱም ከባድ ስለሆነ ነው። እንደዚሁም ደግሞ የመኪና ክብደት ይጨምራል። ብዙ ዋየር ስለሚሆን ክብደት ሲጨምር ደግሞ ፉል ኮንሰምፕሽን አብሮ ስለሚጨምር እሱን ለመቀነስ ነው። ሌላ ደግሞ ለመጠገንም ፕሮብሌም ኤሪያውን ለመፈለግ ቻሌንጅ ነው። ብዙ ዋየር ሲሆን ውስብስብ ስለሚሆን ማለት ነው። ትርቡል ሹት ለማድረግም ቻሌንጅ ስለሚሆን፣ በተጨማሪ ደግሞ ለማምረት ራሱ የማምረት ኮስቱ ይጨምራል። ብዙ ዋየር ሲሆን ብዙ ኮስት ስለሚያወጣ፣ እንደዚሁም ደግሞ ኢፊሸንሲ ራሱ አነስተኛ ነው የሚሆነው መኪና። እነዚህ ለዚህ ነው ያስፈልገው። ስለዚህ የትኛውም ኮምፒውተር ላይ ወይም ደግሞ ኢሲዩ ላይ ካየነው ካሉት ዋየሮች ውስጥ የካን ሲስተም የካን ሃይና የካን ላው እቺ ትዊስት የተደረገች ወይም ደግሞ የተጠመጠመች ዋየር የካን ሃይና የካን ላው ብቻ ናቸው። ሁለቱ አንዱ የካን ሃይ ነው፣ አንዱ ደግሞ የካን ላው ነው ማለት። ስለዚህ የትኛውም ሃርነስ ውስጥ ስናየው በምናይበት ጊዜ ላይ ሁለቱ ተርሚናሎች የካን ሃይና ላው ናቸው። ይሄ አሁን ሁለቱ ላይን ወይም ደግሞ ሁለቱ ተርሚናሎች ወደዚህ ኮምፒውተር የገቡ ናቸው። እያንዳንዱ ኮምፒውተር ላይ እነዚህ ሁለቱ ተርሚናሎች ኮኔክት ይደረጋሉ ካንና ካለው ኮምፒውተር ቱ ኮምፒውተር ኤክስቼንጅ ለማድረግ ብቻ ነው እነዚህ ካን ሲስተሞች የሚጠቀሙት ወይም ደግሞ ካን ላይኖች የሚያገለግሉን ዳታ ከዚህ ኮምፒውተር ወደ ሌላኛው ኮምፒውተር ኤክስቼንጅ ለማድረግ ለመቀያየር ነው የሚያገለግሉት። በሁለት ዋየር ብቻ የሚያገናኝ ከሆነ እነዚህ ሁሉ ዋየር ለምን ያስፈልገ የሚለው ካየ ነው እነዚህ ሁሉ የራሱ ቦታ ላይ ስራውን ይሰራል። ለምሳሌ አሁን ይሄ ኮምፒውተር ወይም ደግሞ ይሄ ሞጁሌተር የዶር ኮንትሮል ሞጁሌተር ነው። እያንዳንዱ እነዚህ ዋየሮች ግማሹ እነዚህ ፓወር ዊንዶውን ኮንትሮል ለማድረግ ነው፣ ግማሹን ደግሞ ፓወር ሚረር ኮንትሮል ለማድረግ ያገለግላል። እዚህ ዊንዶ ላይ ያለው ግማሹ ከማስተር ስዊች ጋር የተገናኘ፣ ስለዚህ ዊንዶ ጋር የተገናኘው አጠቃላይ ሙሉ ስራ የሚሰራው ይሄ ኮምፒውተር ነው። ይሄ ኮምፒውተር እነዚህ ዋየሮች በመጠቀም ነው ስራውን የሚሰራው። ነገር ግን እቺ ካን ሲስተም ለምንድን ነው የምታገለግለው? ይሄኛው እዚህ ዶር ላይ ወይም ደግሞ እዚህ ኮምፒውተር ላይ ያለው ዳታ ሌላ ኮምፒውተር ዳታውን የሚፈልግ ከሆነ ዳታውን ለመቀያየር ብቻ ነው እነዚህ ሁለት ላይኖች የሚያገለግሉት። እዚህ ቦታ ላይ የሚሰራው ስራ ሁሉ ይሄኛው ኮምፒውተር ነው የሚሰራው። ግን ሌሎች ኮምፒውተር ጋር ዳታ ኤክስቼንጅ ለማድረግ በፊት የነበሩ መኪኖች የድሮ መኪኖች ላይ ይሄን ያክል ብዛት ያለው ዋየር ያስፈልጋል ተጨማሪ።
አሁን ግን በዚች ሁለት ዋየር ብቻ በመጠቀም ዳታን ኤክስቼንጅ ለማድረግ ወይም ደግሞ ዳታን መቀያየር ይቻላል ማለት። ስለዚህ የትኛውም ሃርነስ ቦታ ለምሳሌ አሁን ይሄ ሃርነስ ዋየር የዋየር ሃርነስ ነው። እነዚህ ዋየር ሃርነስ ውስጥ ካናይና ካለው በቀላሉ መለየት እንችላለን ማለት። እዚህ ጋር እንደምታዩት ይሄ ትዊስት የተደረገች ዋየር እቺ ናት። ይሄው ሌላው ቀጥ ያለ ነው የሚሄደው። ሌሎቹ ዋየሮች እንደምናያቸው ቀጥ ብለው ነው የሚሄዱት። እቺ ሁለቱ ተርሚናሎች ካየነው ግን እቺ ሁለት ተርሚናል ካየነው ትዊስት ናቸው። ስለዚህ እቺ ሁለቱ መስመር የካናይና የካለው ነው። ከአንድ ኮምፒውተር ወደ ሌላኛው ኮምፒውተሮች ዳታ ኤክስቼንጅ የሚያደርጉበት መስመር የካን ላይኗ ወይም የካናይና የካለው መስመር ነው ማለት ነው። ኦፕሬሽን ፕሪንሲፕሉ የካናይና የካለው መስመር በመጠቀም እንዴት ይሰራል የሚለው ካየነው እያንዳንዱ ኮምፒውተሮች ማለት ሁሉም ኮምፒውተሮች ከላይኑ ጋር የተገናኙት በፓራላል ኮኔክሽን ነው። ይህ ማለት ሁለት መስመር አለ የካናይና የካለው። ስለዚህ ከእያንዳንዱ ኮምፒውተሮች በካናይና በካለው መስመር ፓራላሊ ሁለት ተርሚናሎች የተገናኙ ሲሆን ነገር ግን የካናይና የካለው ሁለቱ መስመር ጫፋቸው በ120 ኦhm ያላቸው ሬዚስታንስ የተገናኘ ነው ማለት ነው። ስለዚህ እነዚህ ማለት ለምሳሌ እንደ ምሳሌ ብንወስድ አንድ ባስ ስቴሽን ላይ በሚቆምበት ጊዜ ላይ ግማሹ ሰው መግባት የሚፈልጉ ሰው ይገባል፣ መቅረት የሚፈልጉ ሰው ደግሞ ይወጣል ማለት ነው። ካን ሲስተም ላይም ዳታ መርጦ ነው የሚወስዱ ኮምፒውተሮች። ለሱ የሚሆን ዳታዎችን ኮሌክት አድርጎ ይወስዳል። ለሱ የማይሆን ነገር ከሆነ ደግሞ እሱ የማይጠቀም ዳታ ከሆነ ደግሞ ሪጀክት ነው የሚያደርገው ማለት ነው። ስለዚህ ከካን ላይን የመጣው ዳታ መጀመሪያ ኢሲዩ ውስጥ ኤሌክትሮ ኮንትሮል ዩኒት ውስጥ በካን ትራንዚቨር በኩል ነው የሚመጣው። ስለዚህ ካን ትራንዚቨር ስራው ምንድነው? ከዛ ከካን ባስ ሲስተም የመጣውን ዲጂታል ሲግናል ኮንቨርት አድርጎ ወደ ኤሌክትሪካል ሲግናል በመቀየር ለካን ኮንትሮለር ይሰጣል። ኮንትሮለሩ ደግሞ ያገኘውን ዳታ ኢንተርፕሬት አድርጎ ወይም ደግሞ ኮሙኒኬሽኑን፣ ታይሚንጉን፣ አርቢትሬሽኑን ወይም ደግሞ ችግሮች ካለው ኢረር ሃንድሊንግ የሚያደርገው ካን ኮንትሮለር ነው ማለት ነው። ከማይክሮ ኮንትሮለር ጋር አንድ ሆኖ ሁሉም ያሉት በጋራ ኢሲዩ ውስጥ ሲሆን እነዚህም ዳታዎችን የሚፈልጋቸው ዳታዎችን መለየት እንደዚሁም ደግሞ መጠቀም ያለባቸውን ዳታ እየተጠቀሙ እንዲሰሩ የሚያደርግ ሜካኒዝም ነው ማለት ነው። እስቲ አሁን ደግሞ ባጭሩ የካን ሲስተም አድቫንቴጅ ወይም ጥቅሞች እንየው። አንደኛ ዋየር ብዛትን ይቀንሳል። ሁለተኛ ደግሞ ፋስት ኮሚኒኬሽን እንዲኖር ኮምፒውተር ቱ ኮምፒውተር ያግዘዋል። እንደዚሁም ደግሞ የሲስተም ሪላያቢሊቲውን ይጨምራል። በተጨማሪ ደግሞ የመኪና ክብደት ይቀንሷል። መጨረሻ ላይ በጣም ወሳኙ ነገር ለመጠገንና ትሮብልሹት ለማድረግ በጣም ቀላል ይሆናል። በቀላል መንገድ ኢዚ ዌይዝ ለመጠገን ያስችለዋል ማለት ነው። እስቲ አሁን ደግሞ ዲስአድቫንቴጅ ካየነው አንደኛ ለአዲስ ሰዎች ለመረዳት ራሱ በጣም ኮምፕሌክስ ናቸው፣ ቻሌንጅ ናቸው። እንደዚሁም ደግሞ በአንዴ የሚያልፈው ዳታ አነስተኛ ነው ማለት ነው፣ ሊሚትድ የሆነ ነው። በተመሳሳይ ደግሞ ሬዚስተሩ በስርዓቱ ተርሚኔት የማይደረግ ከሆነ እሱም ፕሮብሌም ይፈጥር ይችላል ማለት ነው። ፎልቱ አንድ ሲስተም ላይ ከተፈጠረ ብዙ ኮምፒውተሮችን አፌክት ሊያደርግ ይችላል። ዋናው ነገር ግን ፕሮፐር የሆነ ቱልስ ያስፈልጋል ለመጠገንም ቴስት ለማድረግም ማለት ነው። ክቡራን የቻናላችን ተከታታዮች ስለ ካን ባስ ሲስተም ተከታታይ ቪዲዮ በኦስሎስኮፕ እንዴት አናላይዝ እንደምናደርግ እንደዚሁም ደግሞ በመልቲሜትር ቮልቴጅ እና ሬዚስታንስ እንዴት እንደምናነብና ትሮብልሹት እንደምናደርግ ዲቴል አቀርብላችኋለሁ። ስለዚህ የዛሬ ቪዲዮ እንደ ቢጊኒንግ ወይም ደግሞ ኢንትሮዳክሽን አይነት ቪዲዮ ስለሆነ ቀጣይ ሁሉንም ያማከለ ፓርት በፓርት አድርጌ ያቀርብላችኋለሁ። ስለዚህ ቻናሌን ሰብስክራይብ እና በተለይ ደግሞ ላይክ እያደረጋችሁ ለብዙዎች እንዲደርስ እንድታደርጉልኝ በአክብሮት እጋብዛለሁ። መልካም ቆይታ